ጥያቄ መልስ ስጭኝ። ማን ስለሆንሽ ነው ለጥያቄሽ መልስ የምሰጥሽ? ይሄ እኮ ነው ጥጋብ ማለት። ከኛ እኩል መብላት ጀመርሽ፣ እኛን ይሆንሽ መሰለሽ አይደል? ፍቅር እስኪ አስቢው። አንቺ እኮ ሼ እንኳን ማፍላት ማትቺ ሞልቃቃ ልጅ ነሽ። ምን አልሽ አንቺ? ለካ እዚህ ድረስ ነው የተደፋፈርነው። አደን ወጣች እንዴ? ደብህቱን ይዞ እንዳይመጣ እንኳን ነገርኳት ነው። አደን ፍቅር ከሄደ ነው። አደን ስሚ፣ ይሄን ትቢትሽን ከየት እንዳመጣሽው ባላቅም እኔ ፍቅር ነኝ። እሺ ሁሉንም ነገር እኔ ባልኩሽ መንገድ ብቻ ነው የምታደርጊው። ምንም ብትሆኚ ሰው ታመመ ሲባል መደንገጥ ነበረብሽ። ቆይ እንዴት ነው ይሄን ያክል ግድ የለሽ ሆንሽ? ቆይ አንቺ ማን ነኝ ነው የምትይው? እኔ ስለ አንቺ ምን አገባኝ? ስለ እህትሽ አይደለም ስለ አንቺ ራሱ ምን አገባኝ? ከንቱ። ቆይ አንቺ ኖርሽ ሞትሽ ምን ስትጠቅሚ ነው እህቴ እህቴ የምትይው? አየህ አይደል አደልበህ አናቴ ላይ ስጨፍርብኝ። ምን እየተካሄደ? አረ ምንም አልተካሄደም። ባርኮት እንዴት መጣ? ልትደበድበኝ ስትል እኮ ነው የመጣው። እኔ አንቺ ሰራተኛ አይደለሁም። የቀጠረችኝ የታለም ነች። እሷ ደግሞ የለችም። ከፈለገሽ እንደፈለገሽ ሁኚ ስትለኝ ነው የመጣው። ነው እንዴ? ምኑ? እየተናገረች ያለችው ነገር እውነት ነው ወይ? እንዴት እውነት ይሆናል? እኔ እኮ ሰራተኛችሁ ነኝ። ሙቅና ምንድነው ስሪላት ያልኩሽ ነገር ሰራሽላት? ስሪ ብለኸኝ ነበር። ሙቅ እንድትሰሪላት ነገርሽ ነበርኩ። እሺ ይቅርታ። እኔ እኮ ስላመማት ተንከባከቢያት ያልከኝ መስሎኝ ወደዚህ መጣ። ቶሎ በይ እሺ። ፍቅር ቆይ ለምንድን ነው ሳትታመሚ ታመሚ ያለው የምትይው? ምን ለማለት እየሞከርክ ነው? ያወራችሁትን ሰምቻለሁ። ሁኔታሽንም እያየሁት ነበር። ልታሞኝኝ እንዳትሞክሪ። እንደ ትልቅ ሰው እንነጋገርበት። ከኔ ልክ እሷን ነው የምታምነው? ፍቅር ጨዋታሽን አቆሚ። ለማንኛውም ዴቭ ከሊዲያ ጋር እየመጣ ነው። ሊዲያ ደግሞ ለምንድን ነው የምትመጣው? ዴቭ ብቻውን ነው አልተባለም እንዴ? እሱን አላውቅም፣ ግን ይዟት እንደሚመጣ ነግሮኛል። እሷ ልጅ